ከአንድ በውጭ እና ከአንድ ባዶ ቦታ እሱ ላይ የምትሞላውን ራስ ተወሰናል። ውጭ ሁለተኛ ባዶ ቦታ ሁለተኛ ዳሽ ከስር ካላችሁ አይደለም 3 4 5 6 ሁለተኛ ዳሽ ከጨመርክ ጴንጤ ነህ እንጂ አልዳንክም። እኔ አይደለም ያልኩት። እኔ አልዳንክም ድናል ብዬ ለመወሰን እኔ አይደለም መጽሐፉ ነው የሚለው። ወንጌል በደንብ አልደረሰህም። የምስራቹ በደንብ አልደረሰ። ከአንድ በውጭ ሁለት በ አይደለም 44 በ አይደለም እንደ ካቶሊኮቹ 112 በ 108 ነበር። የዛሬ ስንት እንደሆነ 112 ሆነዋል። ማዘር ቴሬዛ ተጨምሮ ማለት ነው። እኛ ጋር ስትመጣ ደግሞ በአስራት በኩራት በአገልግሎት በጾም በጸባይ ምንድነው ጠላ ባለመጠጣት በአስራት ከአንድ በውጭ የእግዚአብሔር የሚመስሉ ጥሩ ነገሮች የምትደረድር ከሆነ ወንጌል አልሰማህም። ስለዚህ ወንጌላውያን ቸርች ሆኖ ወንጌል ያለ መስማት አደጋል። ወንጌሉ ለዓለም ሁሉ ይዞ የመጣው አንድ ዳሽ ነው። እሱ ላይ የምትሞላውን ሞላ ብሎ እግዚአብሔር ይሰጣል። 3 የለም 2 የለም። ዳሹ ስንት ነው? አንድ ነው። እዚህ ላይ የምትሞላው አንድ ነገር ብቻ ይሆናል። ውጤት ብዙ ነው። መጽደቅ፣ መውረስ ይሄ ማለት ከአእምሮ በላይ የሆኑ ሰው ገዳም ቢገባ ሰው የትም ሃይማኖት ቢገባ ሰው የትም ቢፍጨረጨር ሊሆናቸው የማይችል ለምሳሌ አንድ ሰው ገዳም ቢገባ ማክሲመም የሚያስበው እንደሆነ ታውቃላችሁ መጽደቅ ነው። መቼ መጨረሻ ላይ 40 ዓመት ምናምን ከቆየ በኋላ ከዛ በላይ ማሰብ አይችልም እንጂ እዛው ገዳም ሆኖ እንኳን አሁን በእግዚአብሔር ቀኝ ቁጭ ብያለሁ ብሎ ሊያስብ አይችልም። አሁን የኃጢአቴን ስርየት አግኝቻለሁ ብሎ ማሰብ አይችልም። ስላላሰበም ነው በው በስቶበት በገዳም ሊጸድቅ ሄደው በምንኩስና በድንግልና መብል ባለመጠጣት በው ብዙ ነው። እኛ ጋር ግን ወንጌል ኢየሱስና ሐዋርያት ይዞ የመጡልን አንድ በነው። ውጤቱ ግን መዓት ነው። ዝርዝሩ መዓት ነው። ስለዚህ በተለመደው አነባበብ ጥቅሱን እናንብ። ኤፌሶን 1 ቁጥር 3 ኤፌሶን 1:3 አይደል የሚነበብ እንደዚህ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን እንኖር የሌለን እንሆን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። እርሱም የበደላችን ስርየት። ጸጋውን በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክርስቶስ ምስጋና እንሆን ዘንድ እናንተም ደግሞ የእውነትን ቃል የመዳናቸውን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እሱም የርስታችን መያዣ ነው። ለእግዚአብሔር ሁሉ እስኪዋጅ ድረስ ለክብሩ ምስጋና ይሆናል። አሜን። ምንድነው የሚበዛው ፊደል? በ አይደል? ምንድነው እንደዚህ ዝም ብሎ በሚልበት ሲባል ወንጌል ከዓለም ሃይማኖቶች የሚለየው ፊደል ይሄ ስለሆነ አሁን ባነበብነው ንባብ ውስጥ የተደረጉ ነገሮች አሉ፣ ውጤቶች አሉ። ለምሳሌ ቁጥር 3 ላይ በመንፈሳዊ በረከት ሁሉ መባረክ፣ ቁጥር 4 ላይ በክርስቶስ በፊቱ ነውር የሌለን ሆኖ መመረጥ፣ ቁጥር 5 ላይ የእግዚአብሔር ልጆች መሆን፣ ቁጥር 6 ላይ የጸጋው ክብር ማነው በውድ ልጁ የሰጠን ጸጋ፣ 7 ላይ በደሙ የተደረገ ቤዛነት፣ 8 ላይ ጸጋውን በጥበብና በአእምሮ አበዛልን፣ 9 ላይ ገና ሊያደርግ ያለውን ፈቃዱን ሁሉ አስታወቀን፣ 11 ላይ ርስትን ተቀበልን፣ 12 ላይ ለክብሩ ምስጋና ሆነን፣ 13 ላይ በመንፈስ ታተምን ወዘተ። እነዚህ የትም ገብተህ ልታገኛቸው ማትችላቸው ነገሮች፣ ብትጾም ሊሆኑ ማይችሉ ናቸው።
በጾም የማይመጡ ናቸው። በጸሎት ሊመጡ አይችሉም። በየትኛውም ድርጊት ሊመጡ አይችሉም። በአገልግሎት ሊመጡ አይችሉም። በፓስተርነት፣ በሐዋርያነት፣ በነቢይነት ማታገኛቸው ነገሮች ናቸው። ለምሳሌ ዝም ብላችሁ ቁጥር 3 ላይ እዛ ሰማይ ውስጥ በመንፈሳዊ በረከት ሁሉ ተባርከናል። ኦኬ፣ ይሄን ለማድረግ ሰው ምን ማድረግ ይችላል? ምን ማድረግ ይችላል? አቤት፣ ሰማይ ውስጥ መድረስ ይችላል? ሶቆ ሮኬት ተኩሶ ሰማይ አይደለም የደረሰው፣ የሆነ ፕላኔት ላይ ነው የደረሰው። ሰማይ ማለት እኮ የአብ ህልውና ማለት። ሰው በሮኬት የአብ ህልውና ውስጥ አይገባም። በአብ ህልውና ውስጥ አብ ክርስቶስን በባረከው በረከት ሁሉ መባረክ በምን ታመጣዋል? መምጣት አይችልም። በእግዚአብሔር ፊት ነውር አልባ ማለት እንደ ኢየሱስ ኃጢአት የሌለበት ተሳስቶ የማያውቅ ሰው መባል ይቻላል እንዴ? ስትጾም ብትውል፣ ገዳም ብትገባ፣ ብትታጠብ፣ ብትታጠን እንደ ኢየሱስ አይነት ነውር አልባ መሆን ይቻላል እንዴ? እኮ በምን ታመጣዋለህ? አሁን ውጤቶቹ በሙሉ ከዳሹ ቀጥሎ ያሉት ውጤቶች በሙሉ አንዳቸውም ሰው ምንም አድርጎ ማምጣት የሚችላቸው አይደለም። የምስራችሁ እንደሆነ ታውቃላችሁ። ለዚህ ነው በብሎ ስንት ዳሽ ያለው? አቤት፣ ስንት ዳሽ ያለው? አንድ ዳሽ ብቻ። ውጤቱ ብዙ ነው፣ ዳሹ አንድ ነው። እነዚህ ለምንድን ነው እግዚአብሔር አንድ ባዶ ቦታ ብቻ አስምሮ ይሰጣል ሲባል እነዚህን ውጤቶች ሁለት መስመር ቢያረጋባቸው በምን ይሆናል? በምን ታመጣዋል? ለዚህ እግዚአብሔር ምረጣል ወይ የራስን ዳሾች ስራና ሞልተ እነዚህ ነገሮችን ሆናለሁ ብለው ወሰን፣ አለያ ደግሞ እነዚህን መቼም በምንም ልሆን አልችልም። ይሄ የክርስቶስ የራሱን ማንነት እግዚአብሔር የሰጠው ክብር፣ እግዚአብሔር የሰጠው ስፍራ ነው። ይሄን እኔ በምንም ማምጣትም መሆንም ስለማልችል ይሄ ነገር የሆነልኝ እግዚአብሔር ሙላ ባለኝ በአንድ ዳሽ ላይ በመሙላት ነው ብሏል። መሙላት የምርጫ ጉዳይ ነው። የሆነው በማን ነው? አቤት፣ ዳሹ ላይ የምትሞላው በማን ነው? በክርስቶስ። ምን ሆነ? በክርስቶስ። በክርስቶስ ቦታው ስፍራው በሰማያዊ ስፍራ ላይ እነ ገብርኤል እነ ሱራፌል እነ ኪሩቤል ካሉበት ክልል በላይ ከእግዚአብሔር ህልውና ውስጥ በእግዚአብሔር ሉዓላዊ ከፍታ ውስጥ እዚህ የመሬት ታች ላይ ያለ ሰው እኔ አንተ ምን ሆነን? በመንፈሳዊ በረከት ባንዳንዶቹ ነው ሁሉ በመንፈሳዊ በረከት ሁሉ የሚባርከን የባረከን እግዚአብሔር ይባርካችሁ። አቤት፣ የባረከን ተባርከና። ብዙ ጊዜ እንዳልኳችሁ ባርኮና። አሁን ይባርክ ብል የሚጨምር የለም፣ ደግነቱ አይጎዳህም። አሁን ይባርክ ብል ትጎዳለህ። ምን ይሆናል? በቃ እኔ በቀደም አንዱ እዚህ ጋር ጌታ ይባርከው ዳዊትን አለ። እናንተ አሜን አለ እንጂ አይጎዳኝ። ግን ኦልሬዲ በክርስቶስ ሰማይ በሚያውቀው መላእክት በሚያውቁት እልፍ አላፋት መላእክት የክፋቱም ኃይላት የበጎም ዓለም ኃይላት የጨለማውም የብርሃንም ዓለም ኃይላት በሚያውቁት ዕውቀት እኔ ምን ሆኛለሁ? አቤት ተባርካለሁ። ጥያቄ አለኝ? አዎ። ያልተፈቱ ችግሮች አሉ? አዎ። የጸሎት ርዕስ አለኝ? አዎ። የጾም ርዕስ አለኝ? አዎ። ግራ የገባኝ ነገር አለ? አዎ። ከጎረቤት ችግር አለ? አዎ። ከሰፈር ችግር አለ? አዎ። ከትምህርት ቤት ችግር አለ? አዎ። መስሪያ ቤት ችግር አለ? አዎ። ከባለስልጣን ዘንድ ችግር አለ? ካለቆች ዘንድ? አዎ። ብዙ ኮንፊውዝድ የሆንባቸው እግዚአብሔር ከኛ ጋር ለመሆኑ ግራ ያጋቡን ነገሮች አሉ? አዎ። ግን ብናምንም ባናምንም በእኛ የሰሞኑ ሁኔታ ሳይሆን በእኛ ሰሞኑን ጾም ጸሎት ስለያዘን ሳይሆን በእኛ አስራት ስለሰጠን በኩራት ስለሰጠን የሆነ ጊፍ ስለሰጠን ሳይሆን በእኛ ምንም ነገር ሳይሆን በማን? አቤት፣ እስቲ መለኪያዬ በሉ። ጾሜ አይደለም፣ አስራቴ አይደለም፣ አገልግሎቴ አይደለም፣ ጸባዬ አይደለም። መለኪያዬ የመቅደሱ ሚዛን ነው፣ ጌታ ኢየሱስ ነው በሉ። አሜን። በሱ ነው የተሰፈርነው። በሱ ኦልሬዲ ተባርከናል። አባቶ በሉ። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ ባርከኸኛል። ይህ የማይታየው በሚታየው ዓለም ላይ አካል እንዲለብስ እጠይቅሃለሁ። መሆን አለበት። አካል አልብሰው፣ የተገለጠ ይሆን።
አባቴ ጨብጣዋለሁ፣ አቀፋዋለሁ፣ የኔ ይሆናል፣ ይዘዋለሁ፣ እጠቀምበታለሁ፣ ለሳቅ ይሆንልኛል። በኢየሱስ ስም አሜን። ዓለም ምን ሳይል ማን ዓለም ምን ሳይል እኔ እናንተን እርሳን። እኛ ትዕቢታችን አለቅ ብሎን እንጂ እኛም አለንበት ምንለው እኔ እናንተን እርሳን። የእኛን ዘር ማንዘር አዳምን እርሳው። አዳም ኤግዚስት ያደረገበት ይህ ዓለም ምን ሳይል ሳይፈጠር በአጠቃላይ እግዚአብሔር አብ ወልድ መንፈስ ቅዱስ ከዘላለም ሐሳቡ ጋር ቁጭ ብሎ በዛ በነበረበት ማንም መላእክት የሉ፣ እልፍ አላፋት መላእክት የሉ፣ አለቆች የሉ፣ ስልጣናት ምንም አብ ወልድ መንፈስ ቅዱስ ከዘላለም ሐሳቡ ጋር ቁጭ ባለበት በዚያ ዘላለም ዓለም ስንት እንደሆነ አናቅም። ዘላለም ማለት መቁጠሪያ የሌለው ማለት ነው። ዘላለም ማለት ራሱ እግዚአብሔር ማለት ነው። በዛ ዘላለም ውስጥ ዓለም ሳይፈጠር በእግዚአብሔር ፊት ማለት ነው። በፊቱ በማን ፊት? በፊቱ ምንና ምን? አንደኛ ቅዱሳን፣ ሁለተኛ አቤት ነውር የሌለበት ዕብራውያን ምዕራፍ 7 አይደል? እርሱ ነውር የሌለበት ከኃጢአተኞች የተለየ በምድር ካሉት ሊቀ ካህናቶች የተለየ ከምድር ከፍ ያለ ከሰማያት በላይ ከፍ ያለ ታላቅ ሊቀ ካህናት ነውር የሌለበት እግዚአብሔር በግ። አሁን እኛን መቼ? ዓለም ሳይፈጠር አዳምን እርሱት፣ እኛን እርሱ፣ ዘር ማንዘራችን እርሱ፣ የአሁኑ የሰሞኑ ሁኔታችን እርሱ። እኛ በሌለንበት ክፉም ደግም ሳንሰራ ምንም በጎም ክፉም ሳናደርግ በሌለንበት ዓለም ሳይፈጠር ቤት የት እንዴት? በሰው ፊት ነው በራሱ ፊት? አቤት እንከን በሌለው ቅዱስ አምላክ ፊት በፊቱ ቅዱሳንና ነውር የለን በፍቅር እንሆን ዘንድ በማን እኮ ሙሉአታ በጸባያችን መረጠን አይባል፣ በአገልግሎታችን መረጠን አይባል። የኛ ቤተሰብ ሁሉ በጌታ ስለነበሩ አይባልም። እናቴ ወንጌላዊት ነች፣ አባቴ ቄስ ነበር አይባልም። በስነ ስርዓት ተኮትኩቼ ስላደግኩ አይባልም። መቼ ነው? አቤት የለንም እኮ ዓለም ሳይፈጠር በእርሱ ፊት። ኦኬ እቺ በፊቱ የምትለው ቃል ደስ ትለኛለች። ለምን? በብሉይ ኪዳን ዘመን መልስ ያጣች ቃል ስለነበረች በፊቱ የሚለው በብሉይ ኪዳን ዘመን በፊቱ በእግዚአብሔር ፊት የምትለው ማለት ነው። በፊቱ የምትለው ቃል መልስ የሌላት ጥያቄ ተጠይቆ ሳይመለስ ያለፈች ቃል ነች።